የምጥ ህመም። ያንን ፍርሃት የሚጋሩት ስንት እናቶች ናቸው? ፍርሃቱን ወደ ኃይል የመቀየር ሚስጥር ግን በምትበየው ምግብ ውስጥ አለ። ሰላም ተመልካቾች፣ እንኳን ደህና መጣችሁ። ዛሬ በምጥ ሰዓት ሰውነትን ኃይል እንዲኖረው፣ ድካም እንዲቀንስና ህመምን በተሻለ ሁኔታ ለመቋቋም የሚረዱ ምርጥ ምግቦችን አሳያችኋለሁ። በዚህ ቪዲዮ ውስጥ ለምጥ የሚረዱ ዋና ዋና ምግቦችን እንዲሁም የውሃን አስፈላጊነት፣ ተፈጥሯዊ የህመም ማስታገሻ አማራጮችና ለማዘጋጀት ቀላል የሆኑ መክሰሶችን እንመለከታለን። የምጥ ሂደት ረጅም ማራቶን ነው። ልክ እንደ አትሌት ሰውነቱ የሚመራው በኃይል ነው። የምግብ አለመመገብ በምጥ ሰዓት ድካምን፣ ማቅለሽለሽን እና የኃይል መሟጠጥን ያመጣል። ጥናቶች እንደሚያሳዩት በእርግዝና መጨረሻ ወራት በቀን እስከ 6 እስከ 7 ፍሬ ተምር መመገብ የማህፀንን በር ወይንም ሰርቪክስ የምንለው እንዲለሰልስና ምጥ በራሱ ጊዜ መጀመር ድልን ይጨምራል። ተምር ኦክሲቶሲን ከተባለ የምጥ ሆርሞን ጋር ተመሳሳይነት ያለው ተጽዕኖ ስላለው የመጀመሪያውን የምጥ ምዕራፍ ወይንም ፈርስት ስቴጅ ኦፍ ሌበር የምንለውን ማህፀን በርሽ ከ1 እስከ 4 ሴንቲሜትር ከፍታ ያለውን ጊዜ ሊያሳጥር ይችላል። ቀጥሎ የምንመለከተው በማግኔዥየም የበለጸጉ ምግቦችን ነው። ይህ ማዕድን ለጡንቻ ዘና ማለት ወሳኝ ነው። በምጥ ጊዜ የጡንቻ ውጥረትንና ቁርጥማትን በመቀነስ የህመም ስሜትን ሊያቀልል ይችላል። ምርጥ አማራጮች እንደ ሙዝ፣ ጥቁር ቸኮሌት፣ ለውዝ እና አቮካዶ ናቸው። ሌላኛው ቀለል ያለ የካርቦሃይድሬት ይዘት ያላቸው ምግቦች መመገብ ነው። ሰውነቱ በምጥ ማራቶን ውስጥ የሚያቆዩት ቀስ ብሎ ኃይል የሚለቁ ምግቦች ያስፈልጉናል። ለኦትሜል፣ ገንፎ፣ ሙሉ የእህል ቶስት፣ ቦርቦኒ ቅቤና ቀላል ኩኪሶችን አይዘንጉ። አራተኛውና ወሳኙ ነገር ውሃ ነው። ድርቀት የቁርጥማት ህመምንና ድካምን ያባብሷል። ንጹህ ውሃ፣ የኮኮናት ውሃና የአትክልት ሾርባ እንዳይለዩ። በመጨረሻም በጣም ወሳኙ ቀይ ራስበሪ ቅጠል ሻይ የምንለው ወይንም የእንጆሪ ሻይ የምንለው ሲሆን ብዙ አዋላጆች ይህ ሻይ ማህፀንን እንደሚያጠነክርና የምጥን ውጤታማነት እንደሚጨምር ያምናሉ። ምጥን ምቹ ለማድረግ በእርግዝና መጨረሻ ሳምንታት ከሐኪሞ ጋር በመመካከር መጠጣት ይችላሉ። በመጨረሻም ምጥ ላይ ያሉ በሚመገቡበት ጊዜ ማስታወስ ያለቦት የሰባና ከባድ ምግቦችን ማስወገድ እንዳለቦት ነው። እንደ የተጠበሱ ምግቦች ያሉ ከባድ ምግቦች ማቅለሽለሽና የሆድ መረበሽን ሊያመጡ ይችላሉ። አሲዳማና ጋዝ የሚፈጥሩትንም ፈሳሾች እንደ ኮካ፣ ስፕራይት፣ የተለያዩ ተመሳሳይ መጠጦችን ሊያስወግዱ ይገባል። እንዲሁም ለምጥ ዝግጅቱ የምጥ መክሰስ ቦርሳ ወይ ሌበር ስናክ ባግ አስቀድሞ ያዘጋጁ። ይህ የኃይል ምንጮ ነው። ያስታውሱ፣ ሰውነቱን ማዳመጥ ዋናው ነገር። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ያድርጉ። ሌሎች እናቶችም እንዲማሩ ሼር ያድርጉ። ለሚቀጥሉት ጠቃሚ የእናቶችና የህፃናት ጤና መረጃዎች እንዳያመልጡ ሰብስክራይብ ማድረጎን አይርሱ። በኮመንት ሳጥን ውስጥ የምጥ ልምምዶን ያካፍሉኝ። ጤናማና ምቹ ምጥ እንመኝሎታለን። መልካም ጊዜ።